ሰላም እንዴት ናችሁ? ደህና ናችሁ ወይ? እኔ ሰላም ነኝ፣ እግዚአብሔር ይመስገን። ዛሬ ደግሞ እንዴት አድርገን በቤት ውስጥ ባለን ነገር ፀጉራችን እንደምናሳድግ ነው ማሳያችሁ ማለት ነው። እዚህ ጋር ቀይ ሽንኩርት ታቀርቢያለሁ፣ እዚህ ጋር ደግሞ ጥቁር አዝሙድ አቀርቢያለሁ ማለት ነው። አሁን ቀይ ሽንኩርቱን ልጠን እንከትፋለን ማለት ነው። ቀይ ሽንኩርቱን ልጣለሁ እዚህ ጋር ለዚህ አድርገን ለጥን ከጨረስን በኋላ እናጥባለን ማለት ነው። አሁን ከትፋለሁ። እንደዚህ ከትፌ ከጨረስኩ በኋላ ባዶ ብረት ድስት ነው የሚያስፈልገኝ። እዚህ ጋር ባዶ ብረት ድስት ተቀርቤያለሁ። አሁን ቀይ ሽንኩርቱን ጨምራለሁ። ምን ያህል እንደሚያስፈልገኝ ጥቁር አዝሙድ ጨምራለሁ። ከዛ በኋላ ውሃ ጨምራለሁ። ንጹህ ውሃ እዚህ ጋር አቅርቤ ነው ያለሁት። ከዛ በኋላ እሳታችን ላይ እንጥዳለን ማለት ነው። አሁን ደግሞ እንደምታዩት እሳቱ ላይ ጥጃለሁ ማለት ነው። ያው እስከምንተካተክ እጠብቃለሁ። በደንብ አድርጎ እስከምንተካተክ አሁን ተክተክ ጀምሯል፣ እየተንተከተከ ነው። ያው እንደዛው በደንብ እንድንተከተክልኝ እጠብቃለሁ። እንደዚህ ያማሰል አሁን ደግሞ ከእሳቱን አጥፍቼ ከእሳት አወርዳለሁ። ከዛ እስከሚቀዘቅዝ ቁጭ አድርጋለሁ። ከቀዘቀዘ በኋላ ደግሞ ደሜ እንገናኛለን። እሺ መጥቻለሁ። አሁን ቀዝቅዞልኛል። ባዶ ዕቃም እዚህ ጋር አቅርቤያለሁ እና አሁን እናጠላለን ማለት ነው። ያርጋል እና እንደዚህ ካጣልን በኋላ ያው ክዳኑን ከድናለና ቀዝቀዝ ያለ ቦታ እናስቀምጣለን ማለት ነው። ወይን ፍሪጅ ውስጥ ወይን ቀዝቃዛ ያለበት ቦታ ማስቀመጥ ነው የሚፈልገው ማለት ነው። ፍሪጅ ውስጥ ብታስቀምጡ ተመራጭ ነው። ሁሌ ማታ ማታ ተቀብታችሁ ተኝታችሁ ጠዋት ብትታጠቡ በጣም ጥሩ ነውና ፀጉራችሁ ለውጥ እስከምታዩ
በሳምንት 3 ሁሌ ብትጠቀሙ በጣም አሪፍ ነው ማለት ነው። እድገቱን ታያላችሁ እናንተ እና እንደዚህ አድርጋችሁ ተጠቅማችሁ ሞክራችሁ እዩ። እና ማሳደግ ብቻ ሳይሆን ጸጉራችሁ እየተሰባበረ ሰው የሚነቀቀል ሰው ጸጉራችሁን ያስተካክላላችኋል ማለት ነው። እንደዚህ አድርጋችሁ ሞክራችሁ እዩ። ቪዲዮን ከወደዳችሁ ደግሞ ላይክ እና ሼር ሰብስክራይብ አድርጉልኝ ነው የምላችሁ። ሁሌ ስለምትከታተሉኝ በጣም አድርጌ እጅግ አድርጌ አመሰግናለሁ። ሰላም ሁኑልኝ።